Michelle, officers said it's like a movie. They couldn't believe it. Imagine discovering that a pilot of these big passenger jets had been flying. This investigation and the details surrounding it read like a movie script. It was a complex fraud and forgery investigation. ፍቃድ አልባው አብራሪ የቀድሞው ኤር ካናዳ አብራሪ 17 ዓመታት ተገቢ ፍቃድ ሳይኖረው በሺዎች የሚቆጠሩ መንገደኞችም ማመላለሱን ባለስልጣናት አስታወቁ። ፖሊስ የ59 ዓመቱ የኦርላዮ ነዋሪ የሆነው ጄፍሪ በአውሮፓውያኑ ዘመን አቆጣጠር በ2009 ካፒቴን ከሆነ ጊዜ አንስቶ በተጭበረበረ ሰነድ አውሮፕላን ያበር እንደነበረ ደርሶበታል። አሁን በተለያዩ የማጭበርበር ወንጀሎች ላይ በመሳተፍ ክስ መስርቶበታል። ኤር ካናዳ ሐሰተኛ ሰነዶቹ እንደታወቁ ወዲያውኑ ከስራው መታገዱን ይፋ አድርጎ ኩባንያው በፍቃደኝነት ጉዳዩን ለካናዳ ትራንስፖርት አስታውቋል። አየር መንገዱ አክሎም የመንገደኞች ደህንነት በጭራሽ አደጋ ላይ ለመውደቁንና ሁሉም አብራሪዎች በየ6 ወሩ የብቃት ስልጠና እንደሚወስዱ ይደረጋል ሲል ተናግሯል። ምክትል የፖሊስ አዛዥ የሆኑት ኒክ ሚልኖቪች ግለሰቡ በኤር ካናዳ ስራ የጀመረው በአውሮፕላን ሲያበር እንደነበረ ገልጸው 98 መሆኑን አብራርተው ተናግሯል። ፓይለቱ ከ2009 ጀምሮ ካፒቴን ወደ መሆን ካደገ በኋላ ሰነዶቹን ማጭበርበሩንም አክለው ገልጸዋል። በካናዳ ሕግ መሰረት አውሮፕላን አብራሪዎች ካፒቴን የሚለውን ማዕረግ ለማግኘት በርካታ የጽሑፍ ፈተናዎችን ማለፍ የትራንስፖርት የአውሮፕላን አብራሪነት ፍቃድ ATPL ማግኘት አለባቸው ብሎ ያምናል። የፖሊስ አዛዡ ሚልኖቪች ይህ ልክ ዶክተሮች አጠቃላይ ሕክምና ላይ እንደሚሰማሩ ፍቃድ ተሰጥቷቸው በቢሮአቸው የአንጎል ቀዶ ሕክምና ከመስጠት ጋር ተመሳሳይ መሆኑን ገልጿል። ላለፉት 17 ዓመታት ዎል ያለ ትክክለኛ ሰነድ በርካታ የቦይንግ አውሮፕላኖችንና ከ900 በላይ የሀገር ውስጥና ዓለም አቀፍ በረራዎችን በማድረግ በሚሊዮኖች የሚቆጠሩ ደሞዝ ተቀብሏልም ብሏል። ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እያልን እንቀጥል። ባለስልጣናት የተጭበረበረ ሰነድ መኖሩን የደረሱበት ባለፈው ዓመት የተለመደው ምዘና ሲካሄድ መሆኑን አስታውሰው የግለሰቡ የአብራሪነት ፍቃድ ላይ ወጥ ያልሆኑ ነገሮች መኖራቸውን ከታወቀ በኋላ ለካናዳ ትራንስፖርት ባለስልጣን ለካናዳ ፌደራል ትራንስፖርት ቢሮ ጉዳዩን ምርመራ እንዲደረግበት አስተላለፉ። የቶሮንቶ አካባቢ ፖሊስ ወዲያውኑ በዎል ላይ የወንጀል ምርመራ ጀመረ። ፍቃዱ ላይ ባደረገው ምርመራ እንዲሁ በመኖሪያ ቤቱ ላይ በተደረገ ፍተሻ ሰነዱ የተጭበረበረ መሆኑን ደረሰበት። ዎል ባለፈው ሳምንት በማጭበርበር ሐሰተኛ ሰነድ በማዘጋጀት ሐሰተኛ ማተም ይዞ በመገኘት በአጠቃላይ በ7 ወንጀሎች ክስ ተመሰረተበት። ኤር ካናዳ አብራሪው ሙሉ ስልጠና የወሰደና የንግድ አውሮፕላኖችን ለማብረር የሚያስችል ፍቃድ ያለው መሆኑን ገልጾ ነገር ግን በካናዳ ሕግ መሰረት ከአገሪቱ የትራንስፖርት መስሪያ ቤት የሚሰጠውን ፍቃድ ATPL የሌለው መሆኑን ገልጿል። አየር መንገዱ በመግለጫው ላይ ጉዳዩን በሚገባ እንከታተላለን ካለ በኋላ ያሉት አብራሪዎች ላይ ማጣራት ማድረጉንና ተመሳሳይ ችግር አለማግኘቱን ይፋ አድርጓል። ምክትል የፖሊስ አዛዡ አብራሪው ለዓመታት ሳይታወቅበት ስለመቆየቱ ሲጠየቁ አታላዮች በማጭበርበርና በማታለል በጣም ጎበዞች ናቸው ሲሉ መልሷል። የማጭበርበር ወንጀሎች ለዓመታት ሳይታወቁ የመቅረታቸው ጉዳይ አዲስ ነገር አለመሆኑንም አክሏል። ምክትል አዛዡ ጊዜ ቢወስድ እንኳ አንድ ቀን ይደረስባቸዋል፣ ያኔ ነው እኛ የምንመጣው ሲሉ ምላሽ ሰጥተዋል።
የዚህ ሰው የውል ፍርድ ሁኔታ በሰኔ ወር መጨረሻ ገደማ ፍርድ ቤት ይቀርባል ተብሎም ይጠበቃል። ዘገባውን ስናቀርብ ቢቢሲን ተጠቅመናል። አብራችሁን ስለቆያችሁ እናመሰግናለን።